ሰይዳችን ናቸው አለይሂ ሰላቱ ወሰላም አሽረፈል ኸልቅ ከፍጡራን ሁሉ የበላይ የሆኑ የሰው ዘር ኩራት የሆኑ የከውኑ ሞገስ የሆኑ የሰው ዘር እርሳቸው ሰው በመሆናቸው ሊኮራባቸው የሚገባ አመነም አላመነም ባያምንባቸው እንኳን በሰውነታቸው ቢያጠናቸው ያደንቃቸው ሊያከብራቸው የሚገባ ታላቅ የአላህ መልእክተኛ ናቸው። የእሳቸውን ትልቅነት ቤተሰቦቻቸው የሰጡትን ምስክርነት አይተናል። ትልቅ ሰው ግን ትልቅ የሚባለው ጠላቱ ሲመሰክርለት ነው። ማን ነው እስኪ እንደው በቃ ጠላቶቹ የመሰከሩለት በደግነቱ በትክክለኛነቱ ማን ይኖር ይሆን ምድር ላይ? ነብዩ አለይሂ ሰላቱ ወሰላም ሂረቅል ከአቢ ሱፊያን ጋር ባደረገው ውይይት ላይ የነበረውን ውይይት ብናይ ሂረቅል ይህንን ይጠይቃል። እናንተ ዘንድ እንደው ዘሩ የሚታወቅ ነው ወይ? እናቱ አባቱ ወላጆቹ ይታወቃሉ ወይስ ዝም ብሎ እንዲሁ የመጣ ነው? አይ የታወቀ ሰው ነው። የማን ልጅ እንደሆነም ይታወቃል። የተከበረ ሰው ነው። ይህንን ነቢይ ነኝ ያለውን ነገር ካሁን በፊት ያለ ሰው አለ እንዴ እናንተ ውስጥ? ነቢይ ነኝ ያለ እሱን አይቶ ነው እንዳይባል። አይ የለም። ከዚህ በፊት በውሸት ጠረጥሩት ነበር እንዴ? አረ እንደው መሐመዱል አሚን ነው ስሙ። እሱም በውሸት ጠርጥረ ነው አናቅም።